ሰላም የተወደዳችሁ ድንቅ ያገሬ ወጣቶች እንዴት አላችሁ? ዛሬ ደግሞ ጥቂት ነገር ልላችሁ የፈለኩት ከኒውትሪሽን አኳያ ነው። እንደምታውቁት በእንስሳት ሀብት ልማት ዘርፍ ውስጥ ኒውትሪሽን ወይም ደግሞ ስነ ምግብ የሚባለው ነገር በጣም ወሳኝ እንደሆነ ይታወቃል። ምክንያቱም የእንስሳት ሀብት ልማት በዋነኝነት የሚሰራው የሂውመን ኒውትሪሽን ወይም ደግሞ ለሰው ልጆች የሚጠቅም ስነ ምግብ ስነ ስርዓታቸው ውስጥ የሚካተት የተሟላ ምግብ ከማምረት አኳያ ወይም ጠቀሜታ ያላቸው ኒውትሪሽን ግብአቶችን ለሰው ልጆች ከማምረት አኳያ እንደሆነ ይታወቃል። ከዚህ አኳያ እንስሳት ሀብት ልማት ውስጥ በራሱ ደግሞ እንስሳቱ የሚያስፈልገው ኒውትሪሽን አለ። ያን የምንፈልገውን ለሰው ልጆች ጠቀሜታ ያለውን ኒውትሪሽን ከእንስሳት ሀብቱ ለማመንጨት አስቀድመን ደግሞ እንስሳቶቻችንን ጠቃሚ የሆነ ምግብ ወይም ደግሞ መኖ ለእንስሳቶቻችን ማቅረብ መቻል አለብን ማለት ነው። እነኚህን መኖዎች በዋነኝነት የምናገኘው ከመሬት ነው። ከመሬት የምናገኛቸው መኖዎች ስንል ሳርን ጨምሮ ሰው በቀጥታ ሄዶ ሊመገበው የማይችለውን ምግብ ነገር ግን ከብቶቹ ተመግበውት ያንን ሳር ጠቃሚ ለሆነ ወተት ወይም ደግሞ ጠቃሚ የሆነውን ስጋ እንዲያመርቱ ማድረግ እንችላለን ማለት ነው። እነኚህ ሳሮች ወይም ደግሞ የተለያዩ መኖ ላይ የሚገቡ ግብአቶች የሚመረቱባቸው መንገዶች በጣም ጥንቃቄ የተሞላበትና እንስሳቱ በአግባቡ ሰውነት የሚሆናቸው ወይም ደግሞ ከእንስሳቱ የምንጠቀምበትን ፕሮዳክሽን ኳሊቲ ሊያደርግልን በሚችል አቀራረብ መልኩ መሆን መቻል አለበት ማለት ነው። በእኛ ፋርም ውስጥ የምንሰራውን ቲኤምአር ላሳያችሁ መጣሁኝ። ይህን ቲኤምአር ሳሳያችሁ እንዲሁ በእኛ ደረጃ በሚዲየም ስኬል ዴሪ ፋርም ያላችሁ ሰዎች ከመኖ ጋር በተያያዘ በጣም በብዙ ውጣ ውረድ ውስጥ እንደምታሳልፉ ይታወቃል። ከዚህ አኳያ ይህንን ችግር የሚፈታ ሶሉሽን ይሆናል ብለን ያሰብነውን በተወሰኑ ፋርሞች ላይ ልንሰራ ያሰብነውን ፓይለት ፕሮጀክት ከኒውትሪሽን አኳያ ለእናንተ ላስተዋውቃችሁ መጣው ማለት ነው። እንደምትመለከቱት እኛ ፋርም ውስጥ ቶታል ሚክስድ ሬሽን የሚባል ነገር ነው የምንጠቀመው። ይህ ቶታል ሚክስድ ሬሽን በዋነኝነት በውስጡ የበቆሎ ገፈራ ወይም ደግሞ ሳይሌጅ የሚባለው መኖ በኦልሞስት 60% አካባቢ እሱ ይይዛል ማለት ነው። በተቀረው ደግሞ የተለያዩ ኮንሰንትሬቶች ለምሳሌ እንደ ገብስ፣ አኩሪ አተር እንዲሁም ደግሞ ሚነራሎች እና ቪታሚኖች ተጨምረውበት እንደዚህ ይገኛል ማለት ነው። በዋነኝነት ገፈራ የምንለው ከፍተኛ የሆነ የኢነርጂ መጠን ለከብቶቻችን ይሰጣል። ስታርች አለው። ካርቦሃይድሬት በጣም አድርጎ ነው የሚያስፈልጋቸው ከብቶቻችንን። ስለዚህ ያንን ከማሟላት አኳያ የበቆሎ ገፈራ ትልቁን ድርሻ ይወስዳል ማለት ነው። የፕሮቲን እንዲሁም ደግሞ የሚነራል ግብአቶችን ደግሞ ከተለያየ ኢንግሪዲየንት ወይም ደግሞ ከተለያየ አይነት አዝርት እናሰባስባለን ማለት ነው። ነገር ግን ፕሪሚክሶችንም እንጠቀማለን። ስፔሲፊክ የሆኑ ቪታሚኖችና ኒውትሪሽኖችን ለከብቶቻችን ከማሟላት አኳያ የተለያዩ አይነት ፕሪሚክሶችንም ተጨማሪ አድርገን እንጠቀማለን። ይህን ለማብራራት ወደ እናንተ የመጣሁበት ምክንያት እናንተ ያሏችሁ ከብቶች በምን ደረጃ ምርት እየሰጧችሁ ነው፣ ኪሎአቸው ምንድነው የሚለውን ቤዚክ ኢንፎርሜሽኖች ከወሰድን በኋላ ለእናንተ በሚያዋጣ መልኩ ምግብ የተሟላ መኖ ፎርሙሌት አድርገን ፋርማችሁ ድረስ ዲሊቨር ለማድረግ እየሰራን ነው የምንገኘው። ከዚህ አኳያ በእኛ አቅራቢያ ማለትም በ250 ኪሎ ሜትር ሬዲየስ ውስጥ የምትገኙ መካከለኛ ደረጃ እርባታ ያላችሁ ሰዎች እኛን ኮንታክት በማድረግ ይህን ፎርሙሌሽን አዘጋጅተን በዛ መሰረት ከብቶቻችሁን ቤዚክ ኢንፎርሜሽን ወስደን በዛ መሰረት ፎርሙሌሽኑን አዘጋጅተን ኮስት ቤኔፊት አናሊሲሱን ወይም ደግሞ የወጪና ትርፍ አናሊሲሳችሁን ሰርተን የሚያዋጣችሁን አይነት የመኖ ግብአት ለከብቶቻችሁ ሰፕላይ ለማድረግ በአመት ኮንትራክት ይዘን ለእናንተ ሰፕላይ ለማድረግ እንሰራለን ማለት ነው። ይህ ስራ በእናንተ ላይ ተሞክሮ ውጤታማነቱ ከታየ በኋላ ደግሞ እያሰፋ ነው እንሄዳለን ማለት ነው። ለዚህ ፈቃደኛ የሆናችሁ በመካከለኛ ደረጃ እርባታ ያላችሁ ሰዎች ማለትም ከ20 ከብት በላይ የሚታለቡ ከብቶች ያሏችሁ ሰዎች ኮንታክት ልታደርጉን ትችላላችሁ ማለት ነው። ስክሪኑ ስል ባለው ስልክ ቁጥር። አመሰግናለሁ።